እማና ቡና እውነቴን እኮ ነው። አንድ ቀን ነገሮች ተደራረቡብኝና ነጭ እያደረገኝ ቦክ ብዬ ምንቅር እያልኩኝ ቤት ገባሁ። እማ ደግሞ በር ላይ ቡናውን እየቆላች ነበር። ኧረ ቀስ ምን ሆነሽ ነው አለች። አቤት እርጋታዋን ብታዩት እኮ። ምን ነው ሁሉ ነገር ለእኔ ሲሆን የማይሳካው? ለእኔ ሲሆን ሁሉም ነገር የሚጠመብኝ። ምርር ብሎኝ አማረርኩባት። እማዬም ከምትቆላው ትኩስ ቡና ዘግራ እንኪ ብላኝ አረፈችው። ሆ የጉድ ቀን! ምነውማ አንቺ ደግሞ ምን ሆንሽ ነው? ትቀልጅብኛለሽ እንዴ አልኳት ከቀድሞ ምርር ብዬ። ቡና ትወጂ የለ እንዴ አለች ሽቅ ብዬ አያችኝ። እና በደንብ ሳይቆላ ሳይወቀጥ ሳይፈላ ነው እንዴ መልሼ ተቆጣኋት። አየሽ ለዚህ ቡና መቆላት መወቀጥ መንተክተክ ነው ለጣዕሙ ምክንያት የሚሆነው። ልክ እንደዛው ህይወትም ጣዕሟን የምታገኘው በመከራ በመፈተን በችግር ውስጥ በማለፍ ነው። ጥሬ ቡና የፈለገ ቢወድ አታኝኪውም። ጥሬ ህይወትም ካልበሰለ ማንም አይሻገርም። መብሰል መፈተንን መወቀጥ መታገልን አትጥይሽ። በቃ ህይወት እንዲህ ናት። ከዛ በኋላ ነው ጣዕሟ የምትታየው። አሁን ሁሉንም ትይና ግቢና አረፍ በይና ቆንጆ ቡና ላፍላልሻለች። እማዬዋ ትገርሚኛለሽ እኮ። ቸር ዋሉ።